ሰበር ዜና። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። የዓለም የንግድ መስመር በሆነው በሆርሙዝ ሰርጥ መዘጋት ምክንያት ዓለም አቀፍ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ እየናረ ይገኛል። ይህ ቀውስ ወደ ቤታችን ዘልቆ ሳይገባ ኑሮን በብልሃት የምናሸንፍባቸውን 3 ወርቃማ መፍትሄዎችን ይዘንላችሁ ቀርበናል። አንደኛ፣ የጥራጥሬዎች አያያዝ፣ ነቀዝንና ብክነትን የመከላከያ ጥበብ። በዚህ አስቸጋሪ ወቅት ምስር፣ ሽምብራና አተርን በጅምላ መግዛት ብልህነት ነው። ነገር ግን ሳይበላሹ ለረጅም ጊዜ ለማቆየት እነዚህን 3 ነጥቦችን ያስተውሉ። በፀሐይ ማርገብ። በጥራጥሬ ውስጥ ያለውን እርጥበት ለማጥፋት ከመሸሸጉ በፊት በደንብ በፀሐይ ማድረግ ግድ ይላል። ነቀዝ እንዳይመታቸው ጥቂት የደረቀ ቃሪያ ወይም ነጭ ሽንኩርት በጆንያ ውስጥ መጨመር ተአምራዊ መከላከያ ነው። በንጹህ የፕላስቲክ በርሜል ወይም አየር በማያስገቡ ጆንያዎች ማሸግ ለረጅም ጊዜ አዲስ ሆነው እንዲቆዩ ያደርጋል። ሁለተኛ፣ እህልን አስፈጭቶ መጠቀም። ከችርቻሮ ዱቄት ወደ ጅምላ እህል የዱቄት ዋጋ ከዕለት ወደ ዕለት እየተቀያየረ ባለበት በዚህ ወቅት እህሉን ገዝቶ ማስፈጨት ትልቅ የገንዘብ ቁጠባ ነው። የመቀላቀል ጥበብ። የጤፍ ዋጋ ሲወደድ እንደ ገብስና በቆሎ ያሉ እህሎችን ቀላቅሎ ማስፈጨት ጣዕሙን ሳይቀይር ወጪውን በግማሽ ይቀንሳል። በየቀኑ ዱቄት ከመግዛት በጅምላ አስፈጭቶ ማስቀመጥ የትራንስፖርትና የችርቻሮ ትርፍ ክፍያን ያስቀራል። ሶስተኛ፣ የዘይት አጠቃቀምና አማራጮች። ዘይት በጀሪካን መግዛት ትርፋማ ቢሆንም አጠቃቀሙ ላይ ጥንቃቄ ካልተደረገ ጣዕሙን ሊቀይር ይችላል። ትልቁን ጀሪካን በየቀኑ መክፈት ዘይቱን ለኦክሲጅን ስለሚያጋልጠው ጣዕሙን እንዲቀይር ያደርጋል። ስለዚህ ለአንድ ሳምንት የሚሆን በትንሽ ጠርሙስ ቀድቶ መጠቀም ይመከራል። የዘይት ዋጋ ከአቅም በላይ ሲሆን እንደ ኑግና ለውዝ ያሉ የቅባት እህሎችን በጅምላ ገዝቶ በማዘጋጀት ለወጥ ማጣፈጫነት መጠቀም የቤቶን ኢኮኖሚ ይታደጋል። ክቡራትና ክቡራን፣ በዓለም ላይ የሚከሰቱ ቀውሶች የኑሮ ዘይቤያችንን እንዲያቃውሱ መፍቀድ የለብንም። በብልሃት መግዛት፣ በጥበብ መጠቀም የቤተሰባችን ኢኮኖሚ ጋሻ ነው። ይህ መረጃ ለሌሎች እንዲዳረስ ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።